እዚህ ፔጅ ላይ ተሳስታችሁ ኮሜንት እንዳጽፉ ትሮሰታላችሁ። ሪያኔር ይባላል። ቲክቶክ ላይ ከ2.6 ሚሊዮን በላይ ፎሎወር አለው እና ያው አውሮፓ ውስጥ ብቻ አገልግሎት የሚሰጥ አየር መንገድ ነው ማለት ነው። ያው ትንሽ ወደ ሰሜን አፍሪካ አካባቢ ሞሮኮ ምናምን ይበራል። ኤዥያ ብዙ አይበራም እና አውሮፓ ውስጥ ነው ብዙ ቦታ የሚሄደው። በቃ ምንም አይነት ኔጌቲቭ ኮሜንት ስጡ፣ ቪዲዮ ስሩ፣ ስለ ሪያኔር ይመልስላቸዋል ራሱ ማለት ነው መጥቶ ለምሳሌ ትርፍ ቦታ ሰፋ ያለ ቦታ ምናምን አገኘው ሪያኔር ምናምን አሜዚንግ ምናምን ካላችሁ በቃ ኔክስት ታይም $50 ትጨምራላችሁ ምናምን ብሎ ከስር ኮሜንት ዩት በፕሌኑ ምን አይነት ፈን የሆኑ ነገሮች እንደሚሰራ ማለት ነው። ያው በዚህ መንገድ ነው ፕሮሞት የሚያደርገው። ያው አውሮፓ ውስጥ ትልቅ የሚባል አየር መንገድ ነው። ኦልሞስት ከ600 በላይ አውሮፕላኖችን ኦፕሬት ያደርጋል። ግን ኦልሞስት 600 ማለት ትችላላችሁ ቦይንግ 737 ናቸው። ያው ማክስ አለ፣ የተለያዩ ሞዴሎች ዳሽ 800 የሚባሉ አሉ እንጂ እነሱ ናቸው። ኤርባስ ኤ320 ኦልሞስት ወደ 20 ምናምን አሉት። ኦልሞስት ሁሉም ያው ታውቃላችሁ ቦይንግ 37 ቅልጥፍ ያለች ፕሌን ነች፣ አነስ ብላ ስፔሻሊ እንደዚህ ሾርት ፍላይቶች ምናምን ለማድረግ ትመቻለች እና እሷን ፕሌን ነው በብዛት ያለቻቸው። እነሱም በቃ በቀን ኦልሞስት ከ3600 ፍላይት በላይ ያላቸው ኢማጂን 3600 ፍላይት አላቸው። አውሮፕላናቸውም በጣም ብዙ ነው። በእርግጥ ኦልሞስት በ2024 ብቻ ከ200 ሚሊዮን በላይ ሰዎችን አጓጉዘዋል ማለት ነው። እና ደግሞ በጣም የሚታወቁበት ነገር ሌላ ይሄ ከኮሜዲው ምናምን ውጪ ላንዲንጋቸው በቃ አሁን ኢትዮጵያ አየር መንገድ አሁን ብዙዎች ዓለም ላይ የሚደነቁት በጣም ስሙዝ ላንዲንግ ነው ያለ አይደል? እዛ ደግሞ በቃ ሃርድ ላንዲንግ እንደምታዩት የሌለ ነው የሚያስጨንቃችሁ። በቃ ላንድ ሲያደርግ ማለት ነው ፕሌኖቹ በጣም እንዲህ ነው የምትሉት። እንደውም የሆነ ቼክ የሚያደርጉ አሉ ውሃ በብርጭቆ ይዘው ምናምን ሲያርፍ እንዴት ነው ይፈሳል አይፈስም ምናምን። ካያችሁት ኢትዮጵያ አየር መንገድ ብቻ ነበረ በሱ የኢትዮጵያ አየር መንገድ ፓይለቶች ናቸው እንደውም ያለፉት። የሆነ ፈረንጅ የሰራችሁ ቪዲዮ አለ ሜቢ ካያችሁት። እና በቃ ምንም አይነት ኔጌቲቭ ኮሜንት ከሰጣችሁ ይመለስላችኋል እና እዛ ፔጅ ላይ ሄዳችሁ ኮሜንት እንዳታረጉ። ተረፈ እናንተ ፎሎ አድርጉኝ። ያው እንደዚህ የሚያስገርሙ ነገሮችን ፈለግ እያደረኩ አመጣላችኋለሁ። ይመቻችሁ።